ሰላም ጤና ይስጥልን አድማጮቻችን እንደምን ሰንብታችኋል? ሰላምታችን ከያላችሁበት ይድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ በቀርበላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን። ብዛት ባለው ህወሓት ውስጥ በትግራይ በጀት የተነሳ ከስምምነት መድረስ አለመቻላቸው ከውስጣዊ የወጣ መረጃ ያስረዳል። በህወሓት ማዕከላዊ ኮሚቴ በተፈጠረው ክፍፍል ምክንያት የትግራይ በጀት ስምምነት የጠፋ ሲሆን ከነሐሴ 28 2005 ዓ.ም እስከ ጳጉሜ 2 2005 ዓ.ም ድረስ በአባይ ወልዱ የትግራይ ገዢ ስብሰባ የተካሄደ ሲሆን ስብሰባው ያለ ውጤት ቢበተንም በስብሰባው ላይ የህወሓት ማዕከላዊ ኮሚቴ ምክትል ገብረጽዮን ገብረ ሚካኤል አለመገኘታቸው አነጋጋሪ ነበር። በተያያዘ ዜና የኢህአዴግ 2005 የሥራ ውጤትና 2006 የሥራ እቅድ በሚመለከት ስብሰባ ማድረጉ ታወቀ። በዚህ ሁለት ቀን በተደረገው ስብሰባ ውይይት አትኩሮት የተሰጠው የተቃዋሚ ኃይሎች የሚጠሩትን የተቃውሞ ስብሰባ እንዴት ይገታል፣ የሙስሊሙ እንቅስቃሴ የበለጠ ስር ሳይሰድ በእንጭጩ መቅጨት የሚል እንደነበረ ታውቋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና አባይ ፀሐዬ መንግስት የሚወስደው እርምጃ የላላ በመሆናቸው ችግር እየተፈጠረ ሲሆን ጠንካራ እርምጃ መወሰድ እንዳለበት አበክረው ገልጸዋል። የመጪው ምርጫንም አክለው ውይይት እንደተካሄደም ተጋውቋል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከሀገሪቱ የጦር አዛዦች ጋር ምክክር ማድረጋቸው ተገለጸ። የወያኔ ቡድን በሀገሪቱ የሚገኙ የጦር አለቆች በሙሉ ድንገተኛ ስብሰባ በመጥራት ከጠቅላይ ሚኒስትር ኃይለ ማርያም ጋር እንዲወያዩ ማድረጋቸው ሲገለጽ ውይይቱን ጠቅላይ ሚኒስትር ኃይለ ማርያም በንግግር መክፈቱ በዚህም ውይይት ላይ የወያኔው የጦር ኢታማዦር ሳሞራ ዩኑስ በመገኘቱና ውይይቱም መዝጊያ ላይ ንግግር ማድረጋቸው ሲገለጽ ሳሞራ ዩኑስ ባደረጉት ንግግር የጦር አለቆች የተሰጣቸው መመሪያ ትዕዛዝ እንደወረደ ተግባራዊ ማድረግ አለባቸው ሲሉ አስጠንቅቀዋል። በዚህ ውይይት ላይ አክራሪ የሚሉት የሙስሊሙ ማህበረሰብ የያዙት ሰፊ ትግል ትኩረት እንደተሰጠውም ታውቋል። ምርጥ የሴት ጋዜጠኛ በሚል የተመረጠችውና በእስር ቤት እየማቀቀች የምትገኘው ጋዜጠኛ ሪዮት ዓለም ከትላንትና ጀምሮ ከእናቷ ከአባቷና ከነፍስ አባቷ ውጪ እንዳትጠየቅ በመከልከሏ የራብ አድማ ላይ መሆኗ ታወቀ። በርካታ ጋዜጠኞች በመንግስት በሚደርስባቸው በደል አገር ጥለው እየኮበለሉ እንደሚገኝ የታወቀ ነው። እስካሁን ድረስ ቁጥራቸው በርከት ያለ ጋዜጠኞች በስደት ዓለም እንደሚገኙ የጋዜጠኛ መብት ተከራካሪዎች እየገለጹ ይገኛል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? እንደምን ከርማችኋል? እንኳን አደረሳችሁ ለአዲሱ አመት እንላለን። ይሄው እንግዲህ አዲስ አመት በርካታ ችግሮችን ይዞ ሰተት ብሎ መጥቷል። ካሮጌው ተቀብሎ አዲሱም ደግሞ የሰው ልጅ መከራ የሚያይበት ይሆን? እስኪ ለማንኛውም እድሜ ይስጠን እናያለን። እንግዳ ዛሬ ጋብዣለሁ። እኚህ እንግዳ በርካታ አድማጮች ጥያቄ እንድጠይቃቸው ስለጠየቁኝ ነው በድጋሚ ይዣቸው ቀረብኩት። አቶ ሉቤ ብሩ ይባላሉ። መልካም ቆይታ ከሳቸው ጋራ ከምናረጋው ውይይት ጋራ ይሄው ቢራም በሬኤ እያለ በሚያቀነቅነው ዜማ ቆይታ እናረጋለን። መልካም ቆይታ እንመኛለን።
ድምጻዩን ከልብ እናመሰግናለን። ያቤ በተለይ የንቅናቄው እጅግ ደስ የሚል ነው። የሙዚቃውም እንደዚሁ። እንግዲህ አቶ ሉቤ ብሩ ለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮ ዝግጅት ክፍል ከልብ አመሰግናለሁ። ያው እንግዲህ ቀደም እንደተጠቀስኩት አድማጮች ያቀረቡት ጥያቄዎች አሉ። ከአድማጭ የተሰነዘረ ጥያቄን ሊመልሱ ቀርበዋል። ደግሜ አመሰግናለሁ አቶ ሉቤ ብሩ። እሺ እግዚአብሔር ይስጥልኝ። አንተም በዚህ በሬዲዮ ላይ አንዳንድ ጥያቄዎችን እንዲመልስ ስላዘጋጀህ ዝግጅታችን ቆንጆ እንዲያደርግልን ደግሞ እመኛለሁ። አድማጮቹም የተወሰነ ትምህርት እንደሚያገኙ ተስፋ አለኝ። መልካም። እንግዲህ እስኪ ወደ ጥያቄዎቹ አድማጭ ጥያቄ ከመንደርደሬ በፊት አቶ ሉቤ ብሩ ከ2005 ወደ 2006 የኢትዮጵያ ሕዝብ ተሸጋግሯል። አዲስ አመት ነው። ያው እንደሚያውቁት እንግዲህ በርካታ በደሎች በተለያየ ግፎች ሲፈጸሙ ነበር በዛች ሀገር። የሰው ልጅ መናገር የማይችልበት ሲናገር በአሸባሪ ተወንጅሎ ታስሮ የሚሰቃይበት እንዲሁም የሚገደልበት ነው። 2006 ምን እንጠብቅ ይሆን? ምንድነው እሱ ይላሉ? እንዴት መሆን አለበት? እንግዲህ እንዴት እንደሚሆን በእውነቱ ፕላን ለማውጣት እስካሁን የወጣው ስራ ላይ ስላልዋለ ምንም አዲስ ነገር የለም። በ2005ም ሆነ ከዛ በፊት በዚያ ሀገር ውስጥ የሚኖረው ህዝብ አሁን በስልጣን በጨበጠው መንግስት ስር በተጨፍጭፎ በጉልበት እንደፈለገ ተደርገው በየእስር ቤቱ ተንገላተው የተፈለጉትን ደግሞ ተገለው ሌሎቹም ከሀገር ተባረው በእንደዚህ አኳኋን በህዝቡ ላይ የደረሰ መዓት ነበር። እንግዲህ አዲስ አመት ያለፈውን ነበር ብዬ ነው የምገልጸው። ሁለተኛ ነገር ደግሞ በዛች ሀገር ውስጥ በተመቻቸ ሚዲያ ያልሆነውን የሆነ አስመስለው ያለማውን ልማት አስመስለው ብዙ ሰዎቻችን በሀገር ውስጥ ካሉት አልፎ ወደ ውጭም ያሉትን ግራ ለማጋባት የታለፈበት ዘመን ነበር እና እነዚህ በምናይበት ጊዜ በአሁኑ ጊዜ ያንንም ፕሮግራም ይዘው የሚሻገሩ ናቸው እንጂ ለዚያ ሀገር ህዝብ በአዲስ ፕሮግራም የለም እናሻሽል በሚል ሐሳብ ምንም የሚያረጉ አይመስለኝም። ነገር ግን የሚያሳዝነው በደንብ የጠነከረ ድርጅት ስለሌለ በአንዱ ላይ ሰው አይኑን አሳርፎ ይህ ቢመጣ ለውጥ በዚያ ሀገር ውስጥ ሊያመጣ ይችላል የሚባል ድርጅት የለም። እኔ ነኝ ብሎ ወደ ፊትም የቀረበ ቢኖር ዝባዝንኬውን ስላልተወ በህዝቡ ላይ አመኔታ የለውም። ግማሹ እኔ ተካለው የሚለው የብሔርን ጥያቄ ለመቀልበስ ከዛ የተዘጋጁ ስልጣን ከያዙ ማለት ነው። በአሁኑ ጊዜ የተገኘውን የኦሮሚያን ካርታ ለማጥፋትና እንዲሁም
በቁቤ ላይ የመጀመሪያ ዘመቻ ለመጀመር እንዴት መሻሻል እኔ አለሁ ብሎ የሚያቀርቡት እንደነዚህ አይነቶች ድርጅቶች ናቸው። ከነዚህ ድርጅቶች በምን መልክ በጥሩ አይን መመልከት የሚቻል አንድም በአሁኑ ጊዜ አንድም እነዚህን አሁን ስልጣን ላይ ያሉትን የሚተኩ በቂ እውነት የተመለከቱ ማንም ኦርጋናይዜሽን የለም። ያለ የኦሮሞ ህዝብ በትግል ላይ ነው ያለ። ትግሉ የራሱን መብት ለማስከበር ነው። ዓለምን ቢክደው አንድ ቀን ያንን መብቱን ያገኛል። የፈለገ ቢያኮርፈው መብቱን ያገኛል። ግን ለውጥ ለማምጣት የሚፈልጉት ይሄንን የኦሮሞን ብሔር እንቅስቃሴ አሁን ያለው መንግስት በደንብ አላጠፋምና ለማጥፋት ቦታ እንይዛለን የሚሉት ሰዎች ናቸው ለመለወጥ የሚፈልጉት የመጀመሪያ ደረጃቸው። ለዚህ ነው በጣም የሚያሰጋ ነው። 2006 እንደ አበሻ አቆጣጠር የተባለው ዓመተ ምህረት እንግዲህ እኔ በሁለቱም በተቃዋሚዎቹም መልክ ሳይ በዚህ በአሁን ስልጣን በያዙ መልክ ሳይ ከአንዱም አንዱ የሚመረጥ አይደሉም እና ስለዚህ ያው እየተጀመረ ማንም ሊመጣ ማንም በኦሮሞ ላይ የኦሮሞን ትግል ለመቀልበስ ስለሆነ ይሄንን እኔ እንደሚታየኝ በደንብ ነቅቶ መጠበቅ አለበት። ትግሉንም ደግሞ ካለፈ አመት በዚህ አመት ደግሞ ማጠንከር አለበት ብዬ በዚህ አቆማለሁ። ይሄንን መልካም አቶ ሉቤ ብሩ እንግዲህ አሁን በኢትዮጵያ ውስጥ አንዳንድ ሰላማዊ ሰልፎች እንመለከታለን። ሰማያዊ ፓርቲ እንዲሁም አንድነት የሚባል ፓርቲዎች በተለያየ ቦታ ያደርጋሉ። በደብረ ዘይት፣ በአዳማ በቅርብ ቀንም በተለያየ ክልሎች ለማድረግ ዝግጁ ላይ እንደሆኑ ይገልጻል። እንዲሁም አዲስ አበባ ላይ የኦሮሞ ህዝብን ወከልን የሚሉት የኦሮሞ ፓርቲዎች እንዲህ አይነት እንቅስቃሴ ሲያደርጉ አይታይም። በ2006 ከኦሮሞ ህዝብ ወከልን ከሚሉ ፓርቲዎች በውጭም ካሉት በሀገር ውስጥም ያሉት ምንድነው የሚጠበቀው? የኦሮሞ ህዝብ ሁሉ ጊዜ ሲሰማ ተበደለ፣ ተገደለ፣ ታሰረ፣ ተሰደደ ሲባል ይሰማል። ምንድነው እንቅስቃሴ ግን አይታይም በአገር ቤት ውስጥ የፓርቲዎች እና ምንድነው መሆን ያለበት? 2006 ምን ይጠበቃል? ቅድም ከተናገርኩት ጋር የተያዘ ነው። የኦሮሞ ህዝብ አጥጋቢ ትግል አላየም። ሁሉም በሱ ላይ የሚዘምቱ ናቸው። ሰላማዊ ሰልፍ የሚደረገው አዳማ ወይንም የተለያየ የኦሮሞ ግዛት ውስጥ ነው። ለምን አዲስ ዘመን ጎንደር ውስጥ እንደማይደረግ ይህ መንግስት መጥፎ ከሆነ ወይንም ጎንደር የተለያዩ ጥቃቅን ከተሞች ወይንም አማራ ሳይንት ውስጥ የማይደረግ ይህንን በመሳሰሉት በጎጃም ውስጥ ለምን እንደማይደረግ በዚህ የኛ ህዝብ በደንብ አድርጎ ማየት አለበት። ለምንድን ነው በሳውዝ የሚደረገው ወይንም በማከለኛው ሀገር የሚደረጉት እነዚህ ሰላማዊ ሰልፎች? ከተቻላቸው የኦሮሞ የራሱን ትግል የያዘውን አቅጣጫቸውን በማስለወጥና የራሳቸው ትግል ውስጥ ለመቀላቀል ነው። እኔ እንደማየው የራሳቸው ትግል ውስጥ ለመቀላቀል ነው። ይሄውና ይሄን ያህልን ብዛት ያለው ህዝብ ተቃውሟል። ይሄን ያህል ህዝብ ሰላማዊ ሰልፍ አድርጓል። በዚህ በኦሮሞ ለመነገድ የኦሮሞ ቤት መጥቶ በዚያ ሰላማዊ ሰልፍ ላይ እዚህ ይደረጋል፣ አንተ ቤት ትቀመጣለህ እንዴ? አንተ ምን ትሆናል? እዚህ እንምጣ እንጂ እዛ ያለው የኦፒዲዮ ኦፊስ እዛ ነው። በዛ አካባቢ ኦፒዲዮ ነው እንግዲህ ኃላፊነት በአሁኑ መንግስት በኩል በዛ አካባቢ ያሉት በኦፒዲዮ የሚቀጠቀጡት ኦሮሞዎች እነዚህ ደግሞ እንደሚያድኗቸው አይነት እኛ በአጋዥነት መተናል ብሎ ነው በዛ አካባቢ የሚያንዣብቡት። እኔ ለማንም ክሬዲት አልሰጥም። ያበሻ ትግል አንድም ለኦሮሞ የቆመ አንድም የለም። ያበሻ ትግል ባለፈ ጊዜ
አንድ ገዳም ለምን ተነካብን ብለው በዛች በአማራ ሀገር ትልቅ ንቅናቄና ሰላማዊ ሰልፍ ነበሩ። ይሄንን እናስታውሳለን። ገዳም አንድ ሰፈር ሩብ ጋሻ የማትሞላ ቦታ ገዳሙ ተነካብን ብሎ እንደዛ ይሉ ነበር። ግን ፖለቲካ ያሁኑ መንግስት የሚበድላቸው ከሆነ በራሳቸው ሀገር ለምን አያረጉም? አንድ ይሄንን ፖይንት። ሁለተኛ ቅንጅት ባስተባበረ ጊዜ ባለፈው ጊዜ አስተባብረው ብዙዎቹን ኦሮሞዎቹን በተለይ አገር ውስጥ ያሉትን የኦሮሞ ንቅናቄ የመረራ ጉዲናና የቡልቻ ደመቅሳን እነሱን ጭምር የሳውዘርንን ጭምር አርገው ቅንጅት ተወዳድሮ ነበር። በዚህ ጊዜ አንድም ሰው ከአማራ ሀገር ያገኙት ነገር የለም። ቅንጅቶች ግን ዋናው ቤዙ የነሱ ነው። ያቺ ያገኙት ከኦሮሞ ሀገርና ከሳውዘርን ህዝብ ነው ያገኙት። ምን ነካው የአማራ ሀገር? ለምንድነው የኦሮሞ ድርጅት ካለበት አማራ አይተባበርም፣ እጁን ሰብሰብ ያደርጋል። እንደዚህ አይነት ተንኮል ይዞ ማሸነፍ አይቻልም። ይሄን አበሻ ያሁኑ መንግስት በስልጣን ላይ ያኖረው ሌላው ተቃዋሚ ነን የሚሉት ከተንኮል ጋራ የተያዘ ዋናው ያሁኑ መንግስት መረማመጃ ነው። ያሁኑ መንግስት ኦሮሞን ተጠቅመው ለማጥፋትና ከዛ በኋላ ራሳቸው እንደገና ኦሮሞን ለማጥፋት ነው። ውስጣችን አሳይተናል ምን ያህል ትንሽ ደካማ እንደሆን በኦርጋናይዝድ በመሆን ማለት ነው። ራሳችን በደንብ አድርገን ድርጅታችን ያለ መጠንከር የጦር ትግላችን ያለ መጠንከር በዚህ ምክንያት አይተናል። ውስጡን ግን እንደ ዝም ብሎ እንደ የፈለጉበት ይዞ የሚሄዱ ይመስላቸዋል። ለዚህ ነው በእኛ ወደ ደቡብ ሀገር የተነከረ ለመምሰል ለፕሮፓጋንዳ ለማድረግ ትግል የሚያደርጉት እና የኦሮሞ ህዝብ ለምንድን ነው በዚህ ውስጥ እኔ የኦሮሞ ህዝብ በአሁኑ ጊዜ ጥሩ እርምጃ ነው የወሰደ። ማንም ይሁን ማንም የአሁኑንም መንግስት ያዋጣናል የሚሉ ቢሆኑ ወይንም ደግሞ የአሁኑ መንግስት አያዋጣም ከኢትዮጵያኖች ጋር ሆነን ዴሞክራቲክ ኢትዮጵያን እናቋቁማለን የሚሉ ቢሆኑ ሌላ ደግሞ ነፃ ኦሮሚያን የሚፈልጉ ከሆኑ ሁሉም በአሁኑ ጊዜ ከነዚህ ሰዎች ጋር ያለ መሰለፋቸው ትልቅ ብልህነት ነው። ለወደፊትም የኦሮሞን ትግል ለማጠንከር ከሆነ ከነዚህ ሰዎች ውስጥ እጃቸውን ማውጣት አለባቸው። መልካም አቶ ሉቤ ብሩ ከዚሁ የራቀ ጥያቄ አይደለም የምጠይቆት። ወደ አድማጭ ጥያቄ ከመሄድ በፊት ይሄን ጥያቄ እንጨርስም። አንድነት ፓርቲና ሰማያዊ ፓርቲ አላማቸው አንድ ነው፣ ግን በተለያየ ቀን የተለያየ ቦታ ሰላማዊ ሰልፍ ያደርጋሉ። ምንድነው እስኪ እንደ ፖለቲካ ተንታኝነቱ ምንድነው ለምንድነው ውደት ፈጥረው ባንድ ላይ ስብሰባ ማድረግ ወይም ሰላማዊ ሰልፍ ማድረግ ያልቻሉበት ምክንያት ምን ይመስሎታል? እዚህ ላይ ደግሞ አንድ ነገር ለዳክሎት መፈልገው እዛ ሀገር ውስጥ የኢህአዴግ መንግስት በጠቅላላ ህዝብን እየበደለን ያለው ኦሮሞን ብቻ ለይቶ አይደለም፣ አማራን ለይቶ ብቻ አይደለም፣ ትግሬን ለይቶ አይደለም። በዛ ሀገር ውስጥ ያሉትን ህዝቦች አንድ ላይ ከበደለ በጋራ ሆነው ድምጻቸውን ቢያሰሙ ምንድነው ኃጢያቱ? ለምንድነው እሱ ተነጣጥሎ ሰላማዊ ሰልፍ ድምጻቸውን ማሰማት ያስፈልገው? ለምንድነው የኦሮሞም የደቡቡም የሶማሌውም ከነዚህ ከአንድነት ፓርቲዎች ጋራ በጋራ ተሰልፎ ድምጹን ቢያሰማ ምንድነው ችግሩ? ያ ሁለቱን መልስልሃለሁ። አሁን ያልከው ሰላማዊ ፓርቲ ሆነ ተቃውሞ ፓርቲ ማንኛውም ፓርቲ በአሁኑ ጊዜ እኔ እንደ አንድ ግለሰብ በማይበት ጊዜ ስመለከት እነዚህ ሰዎች የኔን ቁስል የሚያክሙኝ አይደሉም። ለምን እጨነቃለሁ? የኔን ቁስል የሚያክሙኝ አይደሉም። ትክክለኛ ሐኪም አይደሉም ለኦሮሞ እና ስለዚህ ምክንያት ነው በእነሱ ላይ ጊዜን የማላጠፋ። ኦሮሞን አይወክሉም።
ኦሮሞን የሚወክሉት ሰዎች ወዲና ወዲ አጭበርብረው በራሳቸው ውስጥ በማድረግ ይሄውና እከሌም አለ ከኦሮሞ ውስጥ ለብዙ አመት በኦሮሞ ትግል ውስጥ ያሳለፈው አሁን ይዘናል። ይሄንን ለማለት ነው። ይሄንን ነው ተንኮል ያልኩት እኔ ኢንጂነራል ተንኮል ማለቱ ይሻላል። እና የኔን ቁስል የማክሙልኝ ከሆነ ኦሮሚያ ነፃ እንድትወጣ የማይፈልጉ ከሆነ ለምንድን ነው ከነሱ ጋር የሚሰለፈው? እነሱ የቀረባቸው ምክንያት አላቸው። ኦሮሞ ከቀበሌ ጀምሮ እስከ ንጉስ እስከ ዘውድ ድረስ ተሾሞበት ኦሮሞን የሚቀጠቅጡበትን ሌላ ጉልበተኛ ወሰደባቸው። ይሄ ነው ታዲያ እነሱ እኮ አንድ የሆኑ ሰዎች ናቸው። ታዲያ እንዴት አድርጌ ነው ከነሱ ጋራ ለምንድን ነው የሚቆመው? ትናንት እኮ ይገዛኝ የነበረ ነው። ትናንት ባሪያ ያደረገኝ ነው። መቼ ከአፉ አውጥቶ እንኳን አጥፍተናል። አበሻ በተለይ ተቃዋሚ ነው የሚለው ያለፈው መንግስት አጥፍቷል መቼ አለ? የነ ቴዎድሮስን ጀግንነት ነው የሚነግሩን። ያንን ያህል ህዝብ ኦሮሞን ህዝብ የጨፈጨፈ የነምኒልክን ኢትዮጵያ አንድ ማድረግ ነው የሚነግሩ። እሱን ነው የሚያለቅሱት። ሰማያዊ ፓርቲ ሆነ ሌላም የኢትዮጵያ ተቃዋሚዎች እስቲ በደንብ አርገው መመልከት ነው። ኢትዮጵያ ውስጥ ትክክል መንግስት ለማቋቋም እኛንን ከእግዚአብሔር የተመረጥነው የሚል መንፈስ የተጠናወናቸው ሰዎች ናቸው። ስለዚህ ምክንያቱም ሰማያዊ ፓርቲ ሆነ የፈለገ አይነት ስም ቢያወጡ በኔ በኩል የኦሮሞን ቁስል የማድኑ ነው። ማነው ባሪያና ጌታ አንድ ላይ ተሰልፎ ሌላውን ጌታ የሚወጋ ካልተገደደ በስተቀር ጌታው የድሮ ጌታው ካላስገደደው በስተቀር ካላለው በስተቀር ይሄንን ነው እቺን ያገኘናትን ከእጅ ጣልፎ ለመጣል ነው። አንድ ይሄ ነው። በሁለተኛ ጥያቄ ለምንድን ነው ሌሎቹ ብሔረሰቦች እነ ሶማሌ እና የመሳሰሉት ኦሮሞ ቤኒሻንጉል ይሄንን የመሳሰሉት ወላይታ ሀዲያ የቀሩትም ሲዳማ እነዚህ ሁሉ ለምንድን ነው በአንድ ላይ ተነስተው ይህ መንግስት የሚገለብጡት ነው ወይ? ይሄ ነው ጥያቄው። ያንን ጥያቄ ለመመለስ በእውነቱ ማንን ለመተካት ነው? ጥሩ ጥያቄ ብትጠይቀኝ ለምንድን ነው እነዚህ ሁሉ ያለ አበሻ በስተቀር ያልተባበሩት ቢባል እሱ የሚያዋጣ መንገድ ነው። ይሄ ጎደለን ነገር ነው። አበሻ ያልገባበት የተለያየ ብሔረሰቦች በምኒልክ ጊዜ ኮሎኒ የሆኑ ሰዎች ለምንድን ነው አንድ ላይ ተባብሮ በቁጥራቸው ብዙ በመሬታቸው ለም በህዝባቸው ጀግና የነበረ በታሪካቸው ኮሎኒ የሆኑትና የተጨቆኑ ከዛም ባርነት የሆኑ እነዚህ ለምንድን ነው ተባብሮ በአንድ ላይ ተነስተው የአበሻ መንግስት የማይነቅሉ? እንደዚህ ቢያደርጉ ጥሩ ነው። የቀረ ግን በምንም መንገድ ውስጥ የአበሻ ከገባ አንድ በርሜል ውሃ ውስጥ መርዝ ከከተትክ ያ ውሃ ተመረዘ ማለት ነው። ከአበሻ ጋራ እንደዚህ ነው። የኔ አቋም ነው ይሄ። ከአበሻ ጋራ ምንም ለማልማት የሚደረገው አንድነት የለም። የፈለገ ሰው ለብቻው ጠቅላላ ኢምፓየሯን ሊይዝ ይችላል አበሻ ሳይጨምርበት። ከሱ ሌላ እኔ እኮ የአበሻ መጎተታችን ራሳችን ብዙ ጊዜያችን ከሳውዝና ከደቡብና ከተለያዩት ብሔረሰቦች ጋራ የመስራትን ጥሩ አድርገን ፕላን ብናወጣ ፕላን አለ በስራ ላይ አልዋለም። ጠንክረን ብንጠነክር እሱ ነው ትክክለኛው መንገድ እና ለዚህ ነው ኦሮሞ እንዲተኛ ሆኖ አይደለም ግን ያለበት እዛ ውስጥ ያለው መርዝ አለበት። እያንዳንዱ ኦርጋናይዜሽን ውስጥ መርዝ አለበት፣ ያበሻ መርዝ። ስለዚህ ነው ውስጥ ለመግባት የማይፈልጉት። እኔ ትልቅ ነገር ነው የምለው
የኦሮሞ ህዝብ በደንብ ስለገባቸውና የአበሻን ትርምስ ውስጥ ገብቶ ራሱ እንዳይሰክር ከዚህ በፊት ባደረገው ብዙ ስህተቶች የተማረ ነው የሚመስለኝ። የኦሮሞ ህዝብ ከእንግዲህ ወዲህ በቀጥታ ታግሎ ለነጻነቱ መታገል አለበለዚያ ደግሞ ከአበሻ ጋር ሳይተባበሩ ዝም ብሎ ማየት የት እንደሚደርሱ ይሄ ነው የሚያዋጣ። ያገኘነውንም ጥቅሞችን በዚህ መልክ ነው እንዳንቀማ የምናደርገው። መልካም አቶ ለበብሩ አንድ ነገር እንዲያስታውሱልኝ የምፈልገው ለምሳሌ የኦሮሞ ነጻነት ግንባርን የመሰረቱ አንጋፋ የሆኑ አዛውንቶች ዛሬ የራሳቸውን የኢትዮጵያ አንድነት ፓርቲ ወይም ኦዲኤፍ ብለው መስርተው እየተንቀሳቀሱ ነው ያሉት። በ21ኛው ክፍለ ዘመን ደግሞ ይሄ ያፈጀ አቋም ነው። የኦሮሞ ነጻነትን ወይም ኦሮሚያ ምድር የምትባለው አያዋጣም፣ ዓለም ጥሎን ሄዷል። ስለዚህ ዛሬ ከዓለም ከሚጓዘው ጋራ መጓዝ አለብን ብለው ነድፈው እየተንቀሳቀሱ እንዳለ እንዳይዘነጉ። ምክንያቱም በአሁን ሰዓት እርሶ እያሉት ያሉት የኦሮሞ ህዝብ ነጻነቱን ማግኘት አለበት ነው የሚሉት። በሌላ በኩል ደግሞ ትግሉን ታግለው ባሪያ ሆነሃል ተነስ ግደል ሙት ብለው ሲያሰምቱትና ሲያስገድሉት የነበሩት አንጋፋዎች ዛሬ ተነስተው የአያዋጣም 21ኛው ክፍለ ዘመን ነው እንዳሉ ላስታውሶት ስለምፈልግ ነው። አዎ በዚህ ላይ አንድ ነገር አንድ 3 ጊዜ ደጋግማ አንጋፋ ወይንም ይሄንን ትግል መሰረቱት ነው ያ ሌላ ጊዜ ለታሪክም ተዋለን። እኔ በማቀው መሰረት በዛሬ ጊዜ ከኦሮሞ ትግል ውስጥ ለብዙ አመት ሲያገለግሉ ከርመው ሌላ ኦርጋናይዜሽን አሁን ያቋቋሙት አንጋፋዎች አይደሉም፣ ከነሱ በፊት ብዙ አሉ። እና ስለዚህ በእሱን እኔ ነኝ አንጋፋ ብሎ ቢናገር እኔ ህይወቴ እስካለ ድረስ ከነ ማስረጃ ራታቸዋለሁ። አንጋፋናን የሚሉት አንጋፋ እነሱ አይደሉም። ከነሱ በፊት ስንት ደም ፈሷል። እና እነሱ ኦይልፍ የሚባለው ነገር በጭንቅላታቸው ሳይፈጠር በኦይልፍ ስም እኮ ህዝብ አልቀዋል። ይሄንን እንዳንስት እና የሚዲያ ደግሞ ብዙ ጊዜ ሰውን ያሳስታል። ይሄንን እንዳንስት ከነሱ በፊት ነው እነ የለሞ ቂልጡ ሁሉ ያለቁት። ከነሱ በፊት ነው እነ ታደሰ ብሩ የሞቱት። ከነሱ በፊት ነው ብዙዎቹ የኦሮሞ ጀግኖች ያለቁት በኦይልፍ ስም። እና ይሄንን በደንብ አድርገን ታሪኩን አገለባብተን በንጹህ ልብ ማየት ነው። እነሱ አንገፋ አይደሉም። እና አንድ ሁለተኛ አንገፋ የሆኑት አሁን ትግል ይሰለቻል። አንድ ሰው ትግል ውስጥ ሲገባ ውጤቱን በአይኑ ማየት ነው የሚፈልግ። ውጤቱን በአይኑ ካላየ ሌላ አቅጣጫ ነው የሚለውጥ። ለምንድን ነው? ሳይሞት በአይኑ ለማየት ነው። እውነተኛ ታጋይ ግን እንደዛ አይደለም። ትክክለኛውን መንገድ ይዞ ለሚቀጥለው ትውልድ ለማሳለፍ ነው እውነተኛ ታጋይ እንጂ እኔ ካላየው ያችን ነጻነት አቅጣጫ ልለውጥ አይደለም። እና ለዚህ በተለወጠ አቅጣጫ ምንም የሚጎዳ ነገር የለም። የኦሮሞ ህዝብ በምን አይነት መለሰ ነው ሌላ ኦርጋናይዜሽን በሚቋቋምበት ጊዜ አንተ አሁን ባልካቸው ሰዎች ሲቋቋም በምን መለሰ ነው? ይህ የአይን ምስክርነት ነው። ኦሮምኛ ስለማይገባቸው አበሾቹ አቁም ይሆናል። ምን ያህል ተደስቶ እንደተፈነጠዙ እኔ በደንብ አውቃለሁ። ግን የነሱ ፍንጠዛ በእውነት እነዛ ሰዎች የሚፈልጉ ጋር አይገናኝም። እነሱም አላወቁም። እና ስለዚህ ምክንያት እነሱም ስላላወቁ ይበልጥ የነበረችውን ትንሽ ስንጥር እንደምንም ብሎ ዙሆን ውስጥ መክተት የሚሞክሩ ናቸው አበሾቹ። በኦሮሞ መካከል ያለውን ትንሽ ቅራኔ በጣም ለማስፋት የሚፈልጉ ናቸው። ወደ አንዱ ሆኖ ይኸውና ሌላም መጣ፣ እከሌም መጣ በአንድ ትግል ውስጥ ይህ ወደ ኋላ የሚቀር ደክሞት የሚቀር ታሞ የሚቀር በሞት ስራው ብቻ የሚመሰክርለት እንደዚህ አይነቶቹን መርሳት የለብንም። እና ስለዚህ ምክንያት የኦሮሞ እኔ ዋናው
ከነጻነት በመለስ አንድም ድርድር የለውም። ያቺ ወርድ የሚወደዋት እሷን ነው። ከነጻነት በመለስ ኦሮሞ አይደራደርም። ነጻነት ነው። ከማጋራ ሲደራደራል። እነሱ እርስ በርሳቸው አበሾቹ ይሯሯጣሉ። ተዋግቶ የራሱን ታግሎ የራሱን መብት ማስከበር አለበት። ከሌሎቹ ጋራም ምንም ፍሬ አያፈሩም። የዛሬ አመት ያለ ምንም ነገር የለም። ዛሬ ጠየቀኝ በሙሉ የለም። እርስ በርሳቸው እነሱ ተፈረካክሶ ነው። ያለ ኦሮሞ በስተቀር እኮ ምንም ለማድረግ አልቻሉም። የአድዋን ጦር እኮ ኦሮሞ ነው ያሸነፈ ተብሎ ሲነገረን ይሆና ለኢትዮጵያ ብላችሁ አለቃችሁ ተብሎ ሲነገረን እኛን ኢትዮጵያዊ ለማድረግ ነው ደጋግሞ የሚነግሩን። እውነት አሸንፈናል። እነሱ ጦም ሊፈቱና ስንቅ ለመለመን በየመንደሩ ሲሄዱ ለብቻው የቀረው ኦሮሞ አሸንፈዋል። ግን ያችን የማሸነፍነትን ጀግንነት ተቀብቶ የተመለሱት አበሾች ናቸው። ከዛ አመት የኦሮሞ መሬት መከፋፈል ነው የጀመሩት። በስንት ጊዜ ሰው ይሞኛል። ኦሮሞ ስንት ጊዜ ይሞኛል በእነዚህ ባበሾቹ እና ብዙ ከድሮ ከአድዋ ጊዜ ጀምሮ እንደተሞኙ ናቸው። በደንብ የተማሩት ልባቸውን ቀስ በቀስ ውስጥ ሰስረው እየገቡ እንዲተባበሯቸው ይፈልጋሉ። ብዙዎቹ ሰዎች አስጨርሰዋል እና ኃይሌ ፊዳን አስጨርሰዋል። የተለያዩ ሰዎች ከአበሻ ጋር እንሰራለን ያሉት ብዙ ጎበዞች በዘመናዊ ትምህርት የላቁት ከነሱ ጋር ኢትዮጵያን ለመገንባት አልቋል። ይህንን ያለፈውን ታሪክ ከረሳን አሁን ሌላ ታሪክ እንዴት ከአበሻ ጋር እንሰራለን? እና ስለዚህ ነው የማዋጣ ነገር ነው የምለው። መልካም አቶ ልቤ ብሩ፣ እስኪ በዚህ ዜማ ቆይታ እናርግና ወደ አድማጭ ጥያቄ በቀጥታ እንገባለን። መልካም ቆይታ። Come
ተወዳጁን ድምፃዊ ደረጀ ወልተጂን ከልብ እናመሰግናለን። ደረጀ ወልተጂ እንዴት ሞተ? ማንስ ገደለው? ደረጀ ወልተጂ አስመራ ውስጥ እንደተገደለ ሰምተናል። እስኪ እንዴት እንደሞተና ማን እንደገደለው አጣርተን ለአድማጮች ጆሮ እናበቃለን። እንግዳዬ አቶ ሉቤ ብሩ በዚህ በተወዳጁ ድምፃዊ ዜማ ዘና እንዳሉ ተስፋ አደርጋለሁኝ። ወደ አድማጭ ጥያቄ አመራለሁ። አቶ ሉቤ ብሩ፣ እሺ፣ የመጀመሪያ ጥያቄ አቶ ነጋሳ ከላስ ቬጋስ ነው የደረሰኝ። ለኦሮሞ ለምንድነው በኢትዮጵያዊነት ሊኮራ ያልቻለው? የሀገር ፍቅር ለምንድነው በኦሮሞ ህዝብ ውስጥ መታየት ያቃተው? ምን ይላሉ ይሎታል? እስቲ ድገሞ። የኦሮሞ ለምንድነው በኢትዮጵያዊነት ሊኮራ ያልቻለው? የሀገር ፍቅር ለምንድነው በኦሮሞ ህዝብ ልብ ውስጥ ሊታይ ያልቻለው? ለምንድነው የኦሮሞ ህዝብ በኢትዮጵያዊነት የማይኮራው ነው? ጥሩ ነው። በጣም ጥሩ ጥያቄ ነው ሰውዬው የጠየቀ። እኔ በነበርኩበት አገር በተወለድኩበት ሀገር ኢትዮጵያ የሚባለው ትምህርት ቤት እስኪገባ ድረስ አልሰማው። ኦሮሞ ራሱ የራሱን በራሱ ነው የሚያውቀው፣ ኦሮሞን በኦሮሞነቱ ነው የሚያውቀው። እና ኢትዮጵያ የሚባለው ትምህርት ቤት ከገባ በኋላ ነው። ምናልባት ትልልቆች ሰዎች ያውቁ ይሆናል፣ ግን በልጅነት ደረጃ ኢትዮጵያ የሚባል አላውቀውም። በውስጤ የተመሰረተ ነገር የለም። ካደኩ በኋላ ታሪክ ከተማርኩ በኋላ በትምህርት ቤት ከአንደኛው ደረጃ ጀምሬ እነዚህ የተማሩትን የተነጋገር እኔኑ የሚመሳሰሉት ናቸው። ከአንደኛው ደረጃ ጀምሬ የኢትዮጵያ ሕዝብ ታሪክ በሚልበት አንድ ቦታ ስለ ኦሮሞ አይናገርም። ከነሱ ጋር እንኳን ተሰልፎ በአንዳንድ ቦታ ላይ የአበሻ መንግስት ድል ሲቀዳጅ ያንን ጀግናውን በክርስትና ስሙ ነው ወይንም እዛው ሬሳውን ክርስትና ያነሱና በዛ ስም ነው የሚጠሩት። የኢትዮጵያ ታሪክ ተመልከቱ። ገብረና ወልደ የሚባለው ገብረ ሚካኤል፣ ወልደ ሚካኤል፣ ኃይለ ሚካኤል ይህንን የመሳሰሉት በሙሉ እና እንደ አንድ ይሄ ነው። እውነት ራሳችንን ማሞኘት የለብንም። አንድ ጊዜ ከአንድ ሰው ጋር በፊደል አንድ ትንሽ ገንዘብ ተገኝቶ ከአበሾቹ ኮሚኒቲ ያገኝና ይህንን ገንዘብ ኦሮምኛ፣ አማርኛና ትግርኛ እናስተምር ብሎ ሰውየው ፕሮግራም ሲያወጡ አንደኛው ያውም ኦሮሞነት አለበት፣ የአባቱ ስም አትሊስት ኦሮሞ ነው። አንደኛው የለም አይሆን አማርኛ ብቻ ነው መማር አለበት አለ ያኛው። እና ከዛ በኋላ በሚጣሉበት ጊዜ እኔ እንዳጋጣሚ ያገኘኝ ሰውየው ይሄኛው በሶስቱም ቋንቋ የሚለው አሁን ከኔ በልጥ ኢትዮጵያዊ ነው ወይ እንዴ? ከኔ በልጦ እሱ ለኢትዮጵያ የሚቆጭ ሆነ ለአማርኛ ቋንቋ ብሎን በብዙዎቹ የተማሩት ዶክተሮች ናቸው እነዚህ ሰዎች። ራሳችን ባንዳሞኝ እንደዚህ ነው የሚያዩት። ኦሮሞ ሁለተኛ ከኢትዮጵያ ነኝ እንኳን ብል ሁለተኛ ዜጋ እነሱ ናቸው። ኦሮሞ ይሆናል። እና በቢ ደረጃ የምኖር ከሆነ የኢትዮጵያዊነት ስሜት በቢ ደረጃ ይሰማኛል። በጉልበት የተሰጠኝ በበታችነት ኢትዮጵያ ተብዬ በበታችነት ይሰማል። ነገር ግን መጀመሪያ እኔ ኦሮሞ ነኝ፣ ሀገሬ ኦሮሚያ ናት። የቀረው በኢትዮጵያዊነት ስሜት አይሰማም የሚሉት በጣም ነው የሚዋሹት። በተለይ የተማሩ ሰዎች ብዙዎቹ ቅድም የተናገርኩት ነው። ኢትዮጵያዊነት ስሜት ባይሰማቸው ኖሮ በአሁኑ በመንግስቱ መንግስትን በገለበጠው በመንግስቱ ጊዜ አብዛኛው ኦሮሞቹ ናቸው። ግን በእነሱ ዘዴ ታውቃላችሁ፣ በእነሱ ዘዴ ነው ብዙዎቹ ጀግኖች ያ መንግስት እንዲገለበጥ ያደረጉት የኦሮሞ ወታደሮች አንድ በአንድ ተለቅመው ጠፉ። ማን አለ እንዳሉ ጠፉ። ጀግኖች ሌሎች ሆኑ።
እና የኢትዮጵያዊነት ስሜት በእኛ ላይ አበሻ ኢትዮጵያ የሚባል ቃል አበሻ የግሉ አድርጎ ሁልጊዜ ኦሮሞ ይጠረጠራል። ሙሉጌታ ቡሊ በዚህ ምክንያት ነው የተገለበጠ ሳይሆን ሙሉጌታ ቡሊ በዚህ ምክንያት ነው የተገደለ በእነ መንግስቱ ንዋይ እና ይህንን የመሳሰሉት እነሱ ኦሮሞን በዛ ሀገር ውስጥ የመጀመሪያ ደረጃ ለማድረግ አይፈልጉም። ከነሱ እኩል ማለቴ ነው፣ ከነሱ ይብለጥ ማለቴ አይደለም። ለምንድን ነው? የኮሎኒያሊስት ደንቡ ነው። እንግሊዝ አንድም ጊዜ አልጄሪያም ሆነ ኬንያ ወይንም ኡጋንዳ፣ ፈረንሳይ ማንንም የአይቨሪ ኮስት ሆነ ሌሎቹን የሴኔጋል እነዚህ የመሳሰሉትን ከራሳቸው እኩል አይቶ አያውቁም። በፓርላማ ውስጥ አሏቸው እነዚህ ጥቁሮቹን ነጻ ሳይወጡ በፊት አንድ ቲክት ተደርጎ እዛ ውስጥ እንዲኖሩ፣ ግን በእኩል አላዩም። ፈረንሳይ ነው። እነዛ ግን ሌሎች ናቸው፣ በሀገራቸው ነው የሚጠሩ። እኛም ኦሮሞ ነው፣ ኦሮሚያ ናት። ኢትዮጵያ የሚባለው ኮንፊውዝድ ስም ነው፣ የተዘበራረቀ ስም። እሷም ማብራራት እፈልጋለሁ። የዛ ሀገር ህዝብ ከግብጽ በታች ያለው እስከ ሌክ ቪክቶሪያ ድረስ ያለው በዚህ በአባይ ሸለቆ ጥቁርም ነጭም ሁለቱም አባዎች ሸለቆ እስከ ቪክቶሪያ ድረስ የሚኖረው በዛች አካባቢ የሚኖረው ጥቁር ህዝብ የውጭ ዜጎች የውጭ ዘሮች ዘረኛ የሆኑት የአይሁድና የግሪክ የተለያዩ የአረብ የተለያዩ ስም የሰጧቸው ነው። ይህ የአፍሪካን ቀንድ ያጠቃልላል። እንዲሁ ዝም ብሎ ኮንፊውዝ መሆን አይደለም። አንደኛ አይሁዶች ወይንም ሂብሩዎቹ እነዚህ ሰዎች ኩሽ አሏቸው። ኩሽ ማለት ባሪያ የተጠላ አባቱ የረገመ ማለት ነው። በባይብል የመጀመሪያ ኦሪት ዘፍጥረት ላይ በኖህ ላይ ሱቆ ኖህ ስለረገመ የሱ ልጅ ጥቁር ባሪያ ሆነ። ከዛ ሀገር ወጥቶ ወደ አፍሪካ ውስጥ አባይ ሸለቆ ዙሪያውን አደረ ማለት ነው። ባሪያ ማለት ነው፣ የሚኮራበት አይደለም ማንም ሰው። ኩሽ በሚባለው ቃል እንደ እውነቱ ከሆነ ራሱን የሚያውቅ። ሁለተኛ ግብጾች አይደለም ግሪኮች መጡና ሰዎቹን ሲያዩ ጊዜ ይሄ ፊቱ የተቃጠለ ህዝብ ነው፣ በንቀት በምናምን ፊቱ የተቃጠለ እንደውም በባይብል ተጽፏል። ያንኑን ሂብሩ ያወጣው ነው፣ ፊቱ የተቃጠለ ህዝብ ማለት ነው። ኢትዮጵያ ከሰማይ ወረደ አይደለም ስሙ። ሶስተኛ ሱዳን ደግሞ ባሪያ ማለት ነው። ኑብ ማለት ባሪያ ማለት ነው። ሱዳን ማለት ባሪያ ማለት ነው። ይሄ የሚያኮራ የቱ ላይ ነው? ኢትዮጵያ የሚባለው በምኑ ላይ ነው የሚያኮራ? ባሪያ ነኝ ብዬ ዘላለም በኔም እድሜ በሚቀጥለው ጄኔሬሽን በዚህ በኢትዮጵያ በሚባለው ስም መኖር እነሱ እንዳሉት ይታቀፉ። ባይብል ውስጥ የተጻፈ ግሪክ ነው። ይሄ እንደ ማስረጃ 140 ቦታ ሆነ 70 ቦታ ሆነ ወይንም 21 ቦታም ቢሆን ኢትዮጵያ የሚባለው ግሪክ ያወጣ ስም ነው። ለነሱ ብቻ ሳይሆን ከግብጽ በታች ላሉት ሀገሮች ነው ኢትዮጵያ የሚባለው ያወጣ። የኢትዮጵያ መንግስት ገዝቶ አይደለም ያን ሰፊ ሀገር ስም የጥቁር የባሮች ሀገር ማለት ነው ኢትዮጵያ ብሎ ስም ያወጣ። ከዛ አበሻ ነበረ እስከ 1924 ዓመተ ምህረት ኢቨን አበሻ ኢትዮጵያ ነኝ ብሎ አያውቅም። የዛሬ ጄኔሬሽን ነው ኢትዮጵያ ሆኖ የሚሉት። አበሻ ራሱ ዩናይትድ ኔሽን እንትን ጣሊያን ሁሉ ሲወጋ ኢትዮጵያ አይደሉም ምንም አይሉም። እና በዚህ መልክ ነው የማያው ኢትዮጵያነት ስሜት ለምን ይሰማኛል? የባርነት ስሜት ነው። እኔ ነፃ ህዝቤ ነፃ ባይወጣ ራሴን ነፃ አውጥቻለሁ። ለምን ኢትዮጵያ ሆናለሁ? እና እኔ ኦሮሞ ነኝ። በቃ በዚህ በኦሮሞነቴ ነው የምታወቀው። ለወደፊት አንድ ላይ ተባብሮ ያቺ ነገር
ዴሞክራቲክ አገር ማቋቋም የሚባለው እኔ በማስበው የሚመጣ አይመስለኝም። ለዚህ ነው የኦሮሞ ህዝብ ኢትዮጵያዊነት ለምንድን ነው የማይታየው? የኦሮሞ ህዝብ ያውቃል አይደለም? ለምን በ20 ዓመት ውስጥ እነመለሰ በመጡ ጊዜ የተፈጠረ ነገር ነው እና ያውቃል እና እነሱም አላመኑበትም። እስከ 1924 ዓመተ ምህረት ኃይለ ሥላሴ ራሱ ዩናይትድ ኔሽን ሄዶ ከዛሬ ጀምሮ ኢትዮጵያ በሉን ብሎ አስመዘገበ። ያውም ሪኮግናይዝ አልሆነም። በ1936 ዓመተ ምህረት ጣሊያን ሲወር የዓለም ህዝብ በሙሉ እስቲ አበሻ ብሎ ነው የሚጠሯቸው እና እነሱም አብዛኛው ጊዜ አበሻ ነው። እዚህ እኔ የምኖረው ዋሽንግተን አካባቢ ሁሉም አበሻ ነው የሚባሉት። እርስ በርሳቸው ኢትዮጵያዊ ነው አይባባሉም። በመጀመሪያ አበሻ ነው የሚባባሉት። ይሄንን ሀቅ እንዴት አድርገን ነው ለምን ሰው አያውቅም? አበሻ ነው የሚባባሉት። በውጪ ያሉት በሚገናኙበት ጊዜ ከትግራይና ከአማራ የመጡት አበሻ ነው የሚባሉት። ኢትዮጵያ አይሉም። ለምን ኦሮሞ ላይ ኢትዮጵያ ይቻላል? ለምን ኦሮሞ ኢትዮጵያ ነኝ እንዲል ይፈለጋል? ራሳቸው ያላሉትን የራሳቸው ነገር የሚገዙን በዛ ስም እና ለዚህ ነው ኢትዮጵያ የሚባለው ዝም ብሎ በኦሮሞ ላይ ሲሆን ብቻ ለመጫን የፈጠሩት ነገር ነው። ኦሮሞ ግን ይችን አውቆ ከዚያ በጥያቄ መልክ ካጠገቡ ራቅ ማለት በእኔ በኩል ትልቅ እድገት ነው እላለሁ። መልካም አቶ ረበ ብሩ ኢትዮጵያዊት የምትባል እንስት ነች ይሄንን ጥያቄ የምትጠይቁት። እናንተ ኦሮሞ የኦሮሚያ ምድር ለማየት ትጓጓላችሁ፣ ኦሮሞ ነጻ እናወጣለን ትላላችሁ። የተቀራው ህዝብ የቤት ልጅና የእንጀራ ልጅ ሊሆን ነው ወይ? እናንተ ተበደልን እንዳላችሁት ሌላውንም ህዝብ ለመበደል ነው ወይ የምትነሱት? ወይ የኦሮሞ ህዝብ ጥያቄ ምንድነው? በኦሮሞ ውስጥ ያሉት በኦሮሚያ ምድር ውስጥ ያሉት ሌላ ህዝብ ወዴት ለተጥሏቸው ነው የሚል ነው ኢትዮጵያዊት የጠየቀችው። ይሄ ጥሩ ጥያቄ ነው። ስጋትም አስፈላጊ ነው። ብዙውን ጊዜ አበሾች የሚያጭበረብሩበት ከደቡብ ህዝቦች ጋራ ጥሩ ወዳጅነት እንዳንኖር፣ የትግል ጓደኛ እንዳንኖር ኦሮሞ እኮ የሀገሩን ኦሮሚያ ከያዘ አዲስ አበባ ውስጥ ያሉትን ሁሉ ልቀቁ ነው የሚሉ። ይሄ ነው ብዙ ጊዜ እኔም ስላጋጠመኝ አዲስ አበባ ያሉትን ሰዎች ሁሉ ውጡ፣ ወደ ጎንደር ወይንም ወደ ፈለጋችሁት ሀገር ሂዱ ነው የሚሉ። ይህ የሚነካ ከሶማሌም ወላይታም ሌሎችም ተመልከት። 80 የተለያዩ ብሔረሰቦች በዛች በኢትዮጵያ ኢምፓየር ውስጥ የሚኖሩት ብሔረሰቦች በሙሉ ኦሮሚያ ውስጥ በስራ በተለያየ ምክንያት በኦሮሚያ ከተማዎች ውስጥ ታላችሁ። አንድም ኦሮሞ ጎንደር ውስጥ አይገኝም፣ መቀሌ ውስጥም አይገኝም። አንድም ቀን ሊያድር አይችልም። ወይ ጉራጌ እንደዚሁ በዛ ሀገር ውስጥ ነግዶ ሊኖር አይችልም። አንድም ቀን በጎጃምም ውስጥ የለም። ወዲያው ነው የሚያጠፉት። አይፈልጉም ሌላ ሰው እና በኦሮሞ ሀገር ነው ያሉት በሙሉ። አዲስ አበባን ያያችሁ እንደሆነ ታውቃለህ። ለምን ጥያቄ መልክ ጠይቃለሁ። አዲስ አበባ የኦሮሞ ሀገር አዲስ አበባ እነሱ ያሉት ሸገር ወይንም ፍንፍኔ ነው ደንበኛ ስሙ። አይ ሸገር ወይም ፍንፍኔ ነው። በዛ የሚኖሩት ብዙ ዘሮች ናቸው። ሁልጊዜ የኦሮሞ ትግል ሲነሳ ልባቸው ይመታል። አማርኛ ተናገሩ ሊሉን፣ ኦሮምኛ ተናገሩ ሊሉን ነው። በስንት መከራ አማርኛ ለመርን። ከሀገራችን ተነሱ ሊሉን ነው። ትንሽ ንግድ ብጤ ወይንም ሌላም ስራም እንደዚህ ጀማምረናል። የተማረ ሰው በየቢሮ የሚሰራ ኦሮምኛ ካልተናገረ ኦሮሞ ካልሆነ ከስራ ይወጣል። የት ልንደርስ ነው? ተጋብተናል፣ ተዋልደናል። ልጆቻችን የት እናረጋለን? ይሄ ሁሉ ከዚህ በፊት የተጠየቁት ጥያቄ ነው። የእሷም ይሄንኑን ይመስላል። እና ይሄንን በዚህ እንዳይሞኙ። አንደኛ ኦሮሞ የሰውን መብት በዓለም ላይ የታወቁት የሰውን መብት ከሚያከብሩት ውስጥ አንደኛው ኦሮሞ ነው። የገዳ ስነ ስርዓት አይፈቅድም። ኦሮሞ ሌላውን ሰው ዲስክሪሚኔት እንዲያደርግ አይፈቅድም። ግን መብቱም በጉልበት የተቀማ በፈለገ መንገድ መብቱን መመለስ አለበት።
በዚያ ደግሞ ኦሮሞ በዚያ እንትን ይዞት ቂም ይዞ አያት ቅድማ አያት ወይም አባት እንዲህ ያደረገኝ ብሎ የዚህን ቂም በልጅ የሚቀጣ አይደለም። በባይብል ውስጥ በልጅ ይቀጣል ይላል። እሱ ስለማይነካን በልጅ አይቀጣም የአባቱን ኃጢአት። ይህንን ማንም ኦሮሞ ያልሆኑ ሰዎች በኦሮሞ ትናንሽ ከተማ እስከ ፍንፍኔ ድረስ ያሉት ማወቅ ያለባቸው የማንንም መብት አይጋፋም። ኦሮሚያ ነጻነቷን ስታገኝ በራሷ መንግስት ከተተዳደረች ያ ህገ መንግስቷን ከጠበቀ በገዳ ስነ ስርዓት ውስጥ ማንንም ስለማበላልጥ ኦሮሞ ያልሆኑ ሰዎች በሩ ክፍት ሆኖ ተመልሶ ኦሮሞ ለመሆን ከፈለጉ በፍላጎታቸው አለበለዚያ ደግሞ ጥሩ ወዳጅ ሆኖ ለመኖር ገዳ ስነ ስርዓት ይፈቅዳል። እንዲሁ ትናንትና እኛን የገዙን ነው ተብሎ ዛሬ ደግሞ ያችን ቂም ለመበቀል የተዘጋጀ አይደለም። የኦሮሞ መንግስት ማንም አላየም። ገዳ እነሱ የቀበሩት አበሻ የቀበረ የራሱን መንግስት ያቋቋመበት የገዳ ስነ ስርዓት ዛሬም ገዳ እያልን የምንጮኸው ያ ሁሉን ህዝብ እኩል የሚያደርግ እንዲመጣ ፍላጎት ሲኖረን ነው ስላለን ነው። ስለዚህ አበሻ መስጋት የለበትም። አዲስ አበባ ውስጥ ያለው አበሻ በሙሉ ተነስና ወደ ጎንደር ወይንም ወደ ትግራይ ግባ አለ። እንደሱ አይነት ነገር የለም። በህጉ ከተዳደሩ የእውነተኛ ንግድ ተቀብሎ ከተዳደሩ ኦሮሚያ የሚኖርበት ሀገር ነው። ኦሮሞ ምንም እነሱን እንትን አይልም። ስህተቶች አንዳንድ ጊዜ ሊሰሩ ይችላሉ ካነጋገር ወይንም ከአንዳንድ አክሽን ከዚህ በፊት የተደረገ እሱ ደግሞ ትግል ውስጥ ካለ በየጊዜው ስህተቱን እያረምክ ትደርስበታለህ። እና ለዚህ ነው ኦሮሞ ከሀገራችን ውጡ እቺ ብዙ ጊዜ ነው የሚሉት። እና እህታችን የጠየቀችው በምንም አይነት እንደዚህ አይነት ስጋት እንዲኖር አንፈልግም። ህዝቡ እንዲያከልን ተናግረን አናውቅም እኮ ሊያዳምጡ አይፈልጉም። እቺ ልጅ አሁን በጣም ጥሩ ጥያቄ ነው የጠየቀችው። እና በኦሮሞ በኩል የሚነገረው ይሄ ነው። ማንም ሰው በብሔር ጀርባው አጥንቱ ተቆጥሮ አንተ ኦሮሞ አይደለህም የሚል አይደለም ተብሎ ከሀገር የሚባረር አይደለም። ደግሞ የአዲስ አበባ አንድ ጊዜ አዲስ አበባ ልንገርህ። አዲስ አበባ እኮ የአዲስ አበባ ሰው እኮ ዘር የለው። ምናልባት ኦሮሞ ይቆጥራል እዛ ያለው ከዘር እስከ 20 ድረስ ይቆጥራል። ከሱ ሌላ ስንቶቹ ናቸው ሊቆጥሩ የሚችሉት? አዲስ አበባ ነፍጠኞች ከየቦታው በሚመጡበት ጊዜ በሚኒሊክ ዙሪያ የሰፈሩት ህዝቦች ናቸው። ከነሱ ቤተሰብ ተለይቷል። ከነሱ በሙሉ ተለይቷል። ከዚያ በኋላ የተዋለዱት ሰዎች ናቸው። የተዋለዱትም ደግሞ ከደንበኛ ወይም ከታወቀ ሚስት ሳይሆን በየጊዜው በቤታቸው በግርድናና በተለያየ መንገድ የተወለዱ ናቸው። ጥሩ አባቴ ነው ብሎ ጣቱን የሚቆስርበት የአዲስ አበባ ልጅ በጣም ጥቂት ነው። ስለዚህ የሚቀድመው የሚናገር ነገር ስለሌለ ኦሮሞ ነኝ ለማለት ስለማይችል አማራም ነኝ ለማለት ደፍሮ ስለማይችል እኔ የአዲስ አበባ ልጅ ነኝ፣ እኔ መጀመሪያ ኢትዮጵያዊ ነኝ ይላል። ይሄ ነው የእነሱን ችግር። የአዲስ አበባ ወሬ ነው አሁን አገርን የወረረ። ስለ ራሳቸው ነው የሚናገሩት፣ ቦታቸውን አያውቁም። አሁን አንድ ነገር ኖሮ እስቲ አዲስ አበባ የተወለዳችሁት ሀገራችሁን ተናገሩ ቢባል አያውቁም። ቤተሰቦቻቸውም ደግሞ አይነግሯቸውም። እና እሱ የራሳቸው ደካምነት ነው ያለ መንገር። እና ይሄንን የሚያውቀው ኦሮሞና በጣም የተወሰኑ የደቡብ ሰዎች ናቸው ዘራቸውን በደንብ አድርገው የሚያውቁት። እና ለዚህ ነው የኔን ለጠያቂዋ ምንም የሚያሰጋ ነገር የለም። አንደር በገዳ ስነ ስርዓት ላይ ሁሉም ሰው እኩል የሚሆንበት በጣም የምታስደስት ኦሮሚያ ለማቋቋም ነው ትግላችን። እና ሰውን ደግሞ ለመጨረስ አይደለም። ይሄ ማወቅ አለባቸው። አማራ ኮሎኒ ያደረገ ኮሎኒውን አቁም ነው እንጂ ለመጨረስ አይደለም።
እንግሊዝ አገሯን ስትለቅ ነፃነታችሁን ይሄውና ብላ ለኬንያ ስትሰጥ የኬንያ ማው ተነስቶ ነጮቹን በሙሉ አልፈጀም። የወደደ እዛው ቀረ፣ ያልወደደ ሄደ። እያንዳንዱ ኮሎኒ ሀገር የነበሩት የአፍሪካ ሂዱልን አላሏቸው። ስልጣን ወደኛ ማለት አለበት። ሀገሩ መፍቱ የኛ ሀገር ነው፣ እኛ ነን ሀገራችን የምናስበው ነው የተባለ። የኛ ለምን የተለየ ሆነ? ደግሞ ቅድም የተናገርከው ይሄ ጊዜው ያለፈ ነው። ጊዜ አላለፈም። ትናንትና በቲቪ እሰማ ነበር። ስፔን ውስጥ እኛ ስፔን አይደለንም ብሎ የተሰለፉት ሰዎች ምናልባት ወደ 5 ማይል የሚሆኑ በዚህ በቅርብ ቀን ነፃነታችን ማግኘት እንፈልጋለን ብሎ የተነሱ ናቸው። ጊዜው ለምን ለነሱ አልፈም? ሱዳን በቀደም ለ2 ዓመት ገና መሙላቷ ነው። የነሱ ጊዜ ለምን አላለፈም? ይሄ ጊዜ አልፏል ተብሎ ብዙዎቹ የሚናገሩት ቆይቷል። እንደዚህ ማለት በኦሮሞ ላይ ሲወጣ ነው ጊዜ የሚያልፈው። መልካም አቶ ሉቤ ብሩ በዓለም ላይ በደንብ ነው። አሁንም ቢሆን የራሳችን መገንጠል አይደለም የራሳችን መንግስት ኮሎኒያሊስት ተውን ራሳችን ነፃነት እናገኝ የሚሉት ሰዎች በማንኛውም ጊዜ ያለፈ አይደለም። ይሄ ሞኝነት ስራ ነው። መልካም ትግል እስካለ ድረስ ጊዜ አያልፍም። መልካም አቶ ሉቤ ብሩ ሌላ ወይዘሮ አዛለች ከእርሶ ካሉበት ዲሲ የጠየቁት ጥያቄ አለ። እንደውም ሰይፈ ነበልባል ሬዲዮን እባካችሁ የሚያለያይ ነገር አትስሩ፣ ዘረኝነት አቁሙ ብለውናል። እንግዲህ የትኛውን ዘረኝነት የትኛውን የሚያለያይ እንደሰራን ወይዘሮ አዛለች እንዲያስረዱኝ ጠይቄ ነበረ። ያው የምትሰራው ስለ ኦሮሞ ብቻ ነው ስለሌላ አልሰራህም ብለዋል። እንግዲህ እኔ የህዝብ ድምጽ እስከሆነ ድረስ ሁሉንም ኦሮሞን ለይተን የአማራን ወይም የትግሬን ሳንሰራ ያለፍንበት ጊዜ የለም። ሌላው ሰዎች ምን አይነት ጥያቄ ካላቸው መረጃ ይዘው ቀርበው ሊያናግሩን ይችላሉ። ጥያቄ የጠየቁት የኦሮሞ ህዝብ ትግል ከግድያና ከእስራት ካላዳነው ምን ይፈይደዋል ይላሉ። ሁለተኛ ጥያቄ የጠየቁት የኦሮሞ ህዝብ መብት ቋንቋው ባህሉ ተከብሮ ከተቀራው ህዝብ ጋራ ቢኖር እናንተ የኦሮሞ ምሁሮች ምንድነው ችግራችሁ? እናንተ ናችሁ እየበጠበጣችሁ ያላችሁት የኦሮሞ ምሁሮች። ህዝብ ግን ተስማምቶ እየኖረ ነውና ምሁሮች እጃችሁን ከህዝብ ውስጥ ብታወጡ ምን ይመስሎታል ይላል ብላለች። እንግዲህ ጥያቄውን በዚህ መልክ መልሳለሁ። አንደኛ ነገር እኔ ትምህርት ቤት በገባው ጊዜ ዘር ነው የሚባለው። ኦሮሞ ይፈጠር አይደለም። ኦሮሞም ደግሞ አይጠቀምበትም። ኤኒዌይ በእኔ እድሜ የነበራችሁት ትምህርት ቤት ስትገቡ ዘር የሚል አለ። አማራ፣ ኦሮሞ፣ ትግራይ ወይንም ሌላ ነገር የሚባል አለ እና ዘር እኛ መሰረቱን ማየት ነው። ዘር እኛ ኦሮሞ አልፈጠረም። ዘር የሚባለው ዘረኝነት ከነሱ የፈለቀ ነው። ዛሬም ቢሆን 3-4 የኦሮሞ ወጣቶች በኦሮምኛ እየተነጋገሩ ሲሄዱ ዘረኞች ናቸው። ጣት ይቀሰርባቸዋል። ኦነጎች ናቸው። ጣት ይቀሰርባቸዋል። ለምንድን ነው ኦሮምኛ ስለተናገሩ እየተናገሩ ሲሄዱ ነው? እነዚህ ሰዎች ምናልባት አማሮችም ሊሆኑ ይችላሉ፣ ግን ኦሮምኛ በመናገር ዘረኛ ነው የሚባሉት። ማንም አልተናገረም። ዘሆል ከተማ አማርኛ ቋንቋ ሲናገር ኦሮሞ ዘረኞች ናቸው አላላቸው። 4 ሚሊዮን ህዝብ አዲስ አበባ ያሉት ማለት ነው። ዘረኞች ናቸው አላሏቸው። የትም የአበሻ ስብሰባ ላይ 3-4 ሆናችሁ ኦሮምኛ ከተናገራችሁ እናንተ ዘረኞች ናችሁ ነው የምትባሉት። ግን እነሱ ከጧት ጀምሮ እስከ ማታ የሚለፈለፈው አማርኛ ቋንቋ ዘረኞች ናቸው አልተባለም። ኦሮሞም ደግሞ እንደዚህ አላሏቸው። ሁሉ ጊዜ በሬ ጅራፍ ገርፎ ራሱ ይጮሃል ነው። ራሳቸው ይናገሩና ራሳቸው ይጮሃሉ። ትክክል አይደለም። ይሄን ማወቅ አለባቸው። ዘረኞች አይደለንም እኛ። ዘርማ ብንሆን 80 የተለያዩ ብሔረሰቦችን አቅፈን አንይዝም ነበር። ዘረኞች ብንሆንማ የእኛን ሀገር አንቀማም ነበር። እናቶቻችን አያቶቻችን ለነሱ እየፈጩ እነሱን አንቀባድሩም ነበር። አባቶቻችን ለነሱ እያረሱ እስከ አዲስ አበባ ድረስ
እስከ ፍንፍኔ ድረስ እህል እየጫኑ ሄደው እዛ ሰጥቷቸው ውጪ አድረው ወይንም ጎጆ ውስጥ አድረው በማግስቱ ባልተመለሱ ነበር። ዘረኞች ብንሆን ኖሮ ዘረኞች በሚያደርጉት መልክ ነበር የምንታገለው። ጎረቤቶቻችን በኦሮሞ የሚታገልበት ጎረቤት በሙሉ የኦሮሞ ትግል በደንብ የተስፋፋበት ጎረቤት በሙሉ ብዙ ዘሮች አሉ። ማንንም ዘር ፈልጎ አልገደሉም። አማራም ቢሆን ነገር ውስጥ ገብቶ በስለላ ምክንያት ካላስቸገረ በስተቀር ለዚህ ነው ኦሮሞ ዘረኛ አይደለም። የቀረው ግን የቀሩት ጥያቄ ብዙ ስለሆነ እስቲ የሚቀጥለውን ደህና ጥያቄ ነበር ጠፋብኝ። ጥያቄውን ልድገምሎት። ወዘሮ አዛለች የጠየቁት የኦሮሞ ህዝብ ትግል ከግድያና ከእስራት ካላዳነው ምን ይጠቅመዋል የሚል ነው። ሁለተኛ ጥያቄ አክለው የጠየቁት የኦሮሞ ህዝብ መብቱን፣ ቋንቋው፣ ባህሉ ተከብሮ ከተቀራ ህዝብ ጋር ቢኖር ምንድነው ችግሩ? ህዝቦች አብረው እየኖሩ ነው ያሉት። የኦሮሞ ምሁር ነን የምትሉት እናንተ ናችሁ እየበጠበጣችሁት ያላችሁትና እጃችሁን ከዚህ ህዝብ ብታወጡ ምን ይመስሎታል የሚል ነው። የመጀመሪያ ጥያቄ የኦሮሞ ትግል ከእስራት፣ ከችግር፣ ከስደት የማድናችሁ ከሆነ ለምንድነው ዝም ትግሉ እስከምን ድረስ ያደርሳል የሚለው መልክ በትግል ጊዜ የኔ እህት ባላወቀችው ትንሽ አልገባትም ይሆናል እንጂ በትግል ጊዜ ብዙ ሰው ያልቃል። ኤርትራኖቹ ሳልኩ እንዲሁ በሰፌድ መጥቶ አይደለም የተሰጣቸው። ያ ነጻነት እኮ በጉልበት ነው፣ ከእጅ መንጭቆ ነው ያወጡት። ግን ብዙ ህዝብ አልቆባቸዋል። ከተዋጊዎቹም ክፍል ከኢትዮጵያውም በኩል ብዙ ሰው ከጨረሱ በኋላ የማዋጣቸው ስለሆነ ማነቃነቅ ስላቃታቸው ሰጡ። ማው ተነስቶ ሲዋጋ እንግሊዝ በህዝብ ትግል ነው። ግን ስንት ሰው እንዳለቀ በብዙ ሺህ የሚቆጠር ማዎች አለቁ። ባለፈ ጊዜ ሳውዝ አፍሪካ ህዝብን አጥራ አድርጎ በአይናቸው እንዳያዩ ጥቁርን የቀሩትን ፈጅቶ እንደልብ ማንም የሚጠይቅ የለም። ግን ዛሬ ነጻነታቸው አገኙ። ደም ሳይፈስ፣ ችግር ሳይመጣ፣ ስደት ሳይሰራ አንድ ጊዜም ነጻነት ተገኝቶ አቅም በየትም ሀገር በየትም ዓለም ለነጻነቱ የሚዋጋ። ስለዚህ እኔ እህት እንድታውቅልን ነው። ኦሮሞ ህዝብ ሰለቸናል ዓለም ትግል። ሌላው ስለኛ በጣም ኮንሰርን በመሆኑ ብዙ ሰው ማለቁ አመሰግናለሁ። ግን የኦሮሞ ፍላጎት እሱ አይደለም። ያለቀ ያልቃል። በ1540 ዓመተ ምህረት አልሜዳ ምን አለ? ኦሮሞቹ ለምንድን ነው ሁልጊዜ እንደዚህ የሚዋጉ ሲባል አንድ መሐላ አለብን። ምንድነው ያ መሐላ? ውጊያ ውስጥ ከገባ ወይም መግደል ወይም መሞት ነው፣ መሸሽ የለም። ለዚህ ነው እኛ ህዝብ የሚያልቀው። እሱም በዚሁ ይሰዋለሁ። የኦሮሞ ምሁራን የነሱ በሽታ የኦሮሞ ምሁራን ነው። የኔ ወንድም በሽታ የአበሻ በሽታ የኦሮሞ ምሁራን ነው። ለ100 ዓመት ያህል ይህ ዘመናዊ ትምህርት የተባለው በምኒልክ ጊዜ ከገባ ጀምሮ የኦሮሞ ህዝብ እንዳይማር ተደርጓል። ኮታፋ ብለው በዛ እነሱ በሚወዱት ስም ተጠርተናል ለ100 ዓመት። በጣም ሬንጃ እውነት ሀገር የሚያፈቅር ሰው ከሆነ ኦሮሞ ምን ነገር ውስጥ እንዴት በስንት መከራ ተምሮ አንዳንድ እንደ ኮከብ ብቅ ማለት አሁን ነው የጀመሩት። አገር ሁሉ እነሱ ሲሆኑ እኔ አዲስ አበባ ነው የተማርኩት። ፍንፍኔ ገብቼ በሁለተኛ ቀን የደረሰብኝን አውቃለሁ።
እና እንዴት ይሄንን እረሳለሁ? በግለሰብ ደረጃ አይደለም፣ በእያንዳንዱ ኦሮሞ ላይ የደረሰ ነገር ነው። እና ይህ እንደምንም ታግለው አንዴ ወድቆ አንዴ ተነስተው አንዴ ወድቆ አንዴ ተነስተው የተማሩ ሰዎች በመጨረሻ ላይ ጥሩ ባሪያ አልሆኑም፣ ጥሩ አገልጋይ አልሆኑም። የተማርነው እኮ እንድናገለግል ነው። ይሄንን ጥሩ ባሪያ ለመሆን ነው የሰለጠነው። ወዶ አይደለም። ትምህርት ቤቱ ለሁሉም ክፍት ስለሆነ በተለያየ መንገድ ትምህርት ቤት ለመግባት ነው የቻለው። ኦሮሞ ግን በፊት ይከለከል ነበር። አንድ ጊዜ በአማርኛ ቋንቋ መቶ አገኘው። ሰውዬው ማን እንደሆነ ክፍል ውስጥ መጥቶ ወረቀት ሲሰጠን ከዛ ከሁሉ 50 ተማሪ በላይ ለሆኑት እኔ ብቻ ነኝ ያገኘሁት። ያውቀኛል በፊት ኦሮሞ መሆኔንም። ለኦሮሞ 100 አይሰጥም ብሎ 99 ሰጠኝ። ይረሳል። ምንም ያጠፋውን ነገር ስራ ያለኝን ሰርቻለሁ። እና ለዚህ ነው የተማሩ ሰዎች በስንት መከራ ተምሮ ነው እዛ የደረሱት። እነሱ የደበቁትን መጽሐፍ ሰርስሮ ማግኘት ቻሉ። በየቦታው ያሰራጩት ፖርቹጋል ጀምሮ የውሸት ወሬ የተጻፈውን አንድም እውነት የለም ሲል እንትን ማጋነኔ አይደለም። ስለኛ እነሱ ናቸው የጻፉት። እነሱ በነገሩት እነሱ ደብተራ በነገረው መሰረት የውጪ ፈረንጆች ጻፉ። ስለኛ እነሱ አሁን የተማሩት ከዛው እየተቃቀሱ ነው የጻፉት ስለኛ። አሁን ኦሮሞ ስለራሱ መናገር ጀመረ፣ ስለራሱ መጻፍ ጀመረ። ይሄ ነው ራስ ምታት የሆነባቸው። አንዳንድም ይረግማሉ እግዚአብሔር በጨረሳቸው ብሎ እና ለዚህ ነው የኛን የተማሩትን ጥላቻ የተፈጠረባቸው። እንዳንተ አይነቱን እንደኔ አይነቱን አፈውተን ዛሬ በመናገርበት ጊዜ ይሄ ነው የሚከነክናቸው። ግን ወደ ባላገር ቢሄዱ ወደ ኦሮሞ ሀገር ቢሄዱ ከዚህ ባሰ ነው። ምንም ነገር ያልጻፈ ያልተማረ አማራ ያደረሰበትን አበሻ ያደረሰበትን የሚናገር የሱን ጉልበት የለም ምንም የለም ይበል ብለው ነው የሚንቁት። የተማረ ለዓለም ያሰማል። የተማረ ከገዳ ስነ ስርዓት ጋር አጣምሮ የተለያየ የትግል ዘዴ ይፈጥራል። ይሄ ነው ስጋታቸው። ከሌሎቹ ጋር ተባብሮ ለምን አይኖሩም? ከዚህ በፊት ተባብሮ አንድም ጊዜ ተባብሮ አልኖሩም። ይሄንን ውሸት ቢተው ጥሩ ነው። እኔ ባደኩበትና በአዲስ አበባ 40 ኪሎ ሜትር 45 ኪሎ ሜትር ቦታ ነው። አንድም ጊዜ እዛ ያለው ህዝብ ለተሰጠ ብሎ ተገዝቶ አያውቅም። በጉልበት ነው ሁሉ ጊዜ። አመት በመጣ ቁጥር ለግብር ነው የሚመጡት። አንድ ሰው ባጠፋ ቁጥር አውጫጭኝ ተብሎ ህዝቡ ሁሉ ነው የሚሰበሰበው። እና ደርግ በመጣ ጊዜ መሬት ተወስደዋልና ብሎ ወዲና ወዲ ያንገላቷቸዋል። እነዚህ በመጡ ጊዜ እንዳለ መሬታቸውን ወሰዱ። የት ቦታ ነው ኦሮሞ በሰላም ከአበሻ ላይ ኖረ? ይህን ሁሉ የሚያደርስ ማን ነው ቢባል ሶማሌ ከዛ ወጥቶ አይደለም። ወላይታ ደግሞ ከወደ ደቡብ መጥቶ አይደለም። ወይንም ደግሞ ሲዳማ መጥቶ አይደለም። ወይ አፋር አበሾች ናቸው። ግማሹ አዲስ አበባ የተወለዱት አበሾች ማለት እንደነሱ አይነቶቹ፣ ግማሾቹ ደግሞ ከታች ከላይ የመጡት ከጎንደር እና ከጎጃም የመጡት ወይንም ከትግራይ የመጡት እነዚህ ናቸው። መቼ ተባብረን ሁልጊዜ እነሱ በላይነት እኮ ነው። ይሄ ፊት ለፊት ያለው ነው። የግብፅን ፒራሚድ ያህል ትልቅ እውነት ነው። ሁልጊዜ እነሱ ናቸው የሚመሩት። ትግራይ መራ፣ አማራ መራ፣ እነሱ ናቸው ሁልጊዜ ጎልቶ የሚታዩት። በእንደዚህ አይነት መልክ ተባብረን እንኑር። ባሪያ ለመሆን መተባበር ጊዜው አልፏል እና ለዚህ ነው የማንተባበረው። ባሪያ ለመሆን መተባበር አልፏል። ድሮ ጊዜ በጉልበት በምናምን እና ተከተለኝ ብሎ በቆሎ ስር መሮጥ ያ ጊዜው ያለቀለት ነገር ነው። ወይንም ብዕሩን ይዞ ሮጦ ጌታዬ ምን ልበል ብሎ 2 ሜትር ከአበሻ ርቆ ቆሞ የሚታዘዘው ትዕዛዝ ጽፎ የሚወጡት
የመጀመሪያ ተማሪዎች አይነት አይደለም እና የተማሩት በአሁኑ ጊዜ በጥሩ ራሳቸውን አውቀዋል የቀሩትን የኦሮሞን ህዝብ ለማንቃትና የራሳቸውን ትግል በአለም ለማሳወቅ በጣም የጣሩ ነው በጣም ጥሩ አቅጣጫ ነው ያሉላለው መልካም አቶ ለበብሩ አንድ የዘነጉት ነገር አለ ጠያቂው አይጠየቀችው እናንተ የኦሮሞ ምሁሮች ከኦሮሞ ህዝብ እጃችሁን ብታወጡ የሚልም አከላለችና በመጨረሻም ሊያስተላልፉት የሚፈልጉት መልእክት ካለ አጠቃለው እንዲመልሱ ፈልጋለሁ በዚህ ላይ ደግሞ ሌላ ነገር አንድ ነው የማከለሎት ምንድነው የኦሮሞ ህዝብ የፖለቲካ ህሊና ንቃት ባውን ወቅት በ21ኛው ክፍለ ዘመን ምን ላይ ደርሷል ይላሉ ያ የመጀመሪያ እሷ ያለችን እኔ ረስቻለሁ ከኦሮሞ ህዝብ እጃችሁን ብታወጡ ነው ይሄ እኮ ነው የነሱ ራስ ምታት የተማሩ ሰዎች ባይኖሩን እንደ ድሮ ነው ከጥቅጦ የሚገዙን እነዚህ የኦሮሞን ህዝብ ማሱን 50 ሚሊዮን የሚሆነው ወይንም 60 ሚሊዮን ከዚህ ከሁለቱ ማከል ነው የሚሆነውን ህዝብ ቀጥቅጠን የምንገዛ የፈለግነውን ስነ ስርዓት ብናውጅበት ፈለገም አልፈለገም ይቀበላል እናንተ እጃችሁን አንሱ የላችሁበትም ይችሉ ይጨርሱናል ስለማይችሉ ነው እጃችሁን አንሱ የኦሮሞ ህዝብ እኮ እናንተ የምትሉትን አይፈልግም እናንተ ወደ ኋላ ቀሩ ተዋቸው እኛ በመናቆም መንገድ እንገዛቸዋለን ነው ይህ ራሱ የኦሮሞን ህዝብ በመናቅ ሁለተኛ ራሱ የኦሮሞን ትግል በመናቅ ሶስተኛ የኦሮሞ ህዝብ ላይ ማሾፍ ነው የሆነው ነው ትልቁ ደስ የሚለኝ የተማሩት ሰዎች መፍራታቸው ትልቅ ነገር ነው እና የተማሩት ከቀሩት የኦሮሞ ህዝብ በለጡ ማለት ሳይሆን የዓለምን ሁኔታ በደንብ የገባቸው ሰዎች ናቸው እና በትምህርታቸው ምክንያት ያገኙት በአገሩ ካለው የህዝብ ሁኔታ ጋር አቀናባብሮ ለወደፊት ለኦሮሚያ የሚበጀው ያው እንደ ሌሎቹ ሀገሮች ነፃነት ስለሆነ ወደዛ አቅጣጫ ከመምራት ወደ ኋላ የሚመለሱ አይደሉም ደግሞ በአበሻ መካሪ ለኦሮሞ ምንም የሚመከር ነገር የለም እባብ ጥሩ ነገር አልመከረም በሃይማኖት መልክ ሄደ እንደሆነ ሔዋንን አሳሳታት መጥፎ አማካሪ ነበረ አበሻ ለኛ እባብ ነው ሰው ተቀየመ አልተቀየመ የነሱ ምክር ኦሮሞን የሚያዋጣ አይደለም ለዚህ ነው የማይቀበል ኦሮሞ የቀረው አንተ ያከልክበት ነበር እሷን ረሳት አሁን ለማለት የሚፈልገው ዛሬ ጥሩ ጥያቄ ጠይቀኛል አመሰግናለሁ የኦሮሞ እኔ በማቆም መልክ በሚመስለኝ መልክ ፖለቲካ መሄድ ባለበት መልክ መልሻለሁ ለወደፊቱም የኦሮሞ ህዝብ የመጀመሪያው ደረጃ የራሱን ነጻነት ማግኘት ነው የራሱን ነጻነት ካገኘ በኋላ ከማንም የአፍሪካ ህዝብ አፍሪካ ቀንድ ጋራ ለመኖር በእኩልነት ደረጃ ከማንም ጋራ ለመኖር የራሱን ነጻነት ካወጀ በኋላ በተባበሩት ዓለም መንግስታት ከታወቀ በኋላ በአፍሪካ ኦርጋናይዜሽን ከታወቀ በኋላ መንግስት ከሆነ በኋላ የኦሮሞ ፓርላማ ነው ከማጋራ እንኑር በጉልበት ሳይሆን በፍላጎት አብረን እንኑር ከሚሉት ጋራ ለመኖር ሁሉ ጊዜ ዝግጁ ነው ይሄንን ነው የምለው መጨረሻ ላይ መልካም አቶ ለበብሩ ስለሰጡኝ ሰፋ ያለ ማብራሪያ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና ዲሁም ባድማጮች ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ ስንሰነባበት ተወዳጁ ድምጻዊ አለይ ጨለንቆ እያለ በሚያዜመው ዜማ እሰናበታለሁ ደህና ይሁኑ እግዚአብሔር ይስጥልኝ እኔ ወዳጅ ደህና እግዚአብሔር ይስጥልኝ
la pena babiye nyate binne divde nuni nafne biye jalan koyiti la pena babiye iga poti tenya dodase indikate kama garana dante kamiti sawaji biroma Lambi gate binan maljeta faris bodan dunan dalaf mati malebe khabinan sawma kalbi noy kalem bihon bishambal fiti harim bishambal fan tiruna jamna jabi tunarkan bishambal fiti harim bishambal fan tiruna jamna jabi tunarkan Sagezan wajaja chanu madesan indegen gavas balesan jalan ko har mamura anole banani kubalalla tamalle jalan ko har mamura anole banani kubalalla tamalle Lupuna karati mamte raganda chioso apambete himte niyati lupuna karati mamte raganda chioso apambete himte doradiga apautala likim site uste ama filmon popabo gade minta gamte ሺ6 ዓመተ ምህረት አዲስ ዓመት ፍትህ ያጡ ወገኖች ፍትህ የሚያገኙበት እኩልነት የሚነክስበት ሰላም ጤና ፍቅር ነጻነት ለተጠሙ ነጻነት የሚጎናጸፉበት እንዲሆን እንመኛለን። የተከበራችሁ አድማጮቻችን ፕሮግራማችን በዚህ ተጠናቀቀ። እስከ ሳምንት መልካም ሳምንት ቸር ያሰማን። ደህና ሁኑ።
Never said them to be,